ለምን ነጭ ነጠላ እንለብሳለን? የኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስን ምክንያት አርጋ ነጭ ነጠላ የምንለብስበትን ምስጢሩን ታስተምረናለች። ወደ ቤተክርስቲያን ስንሄድ ነጭ ልብስ በትዕምርተ መስቀል አመሳቅለን ለብሰን ቤተ መቅደስ ስንቆም የምናስባቸው ምስጢራቶች አሉ። የመጀመሪያውን ምክንያት ስንመለከት ጌታችን የመረጣቸውን ደቀ መዝሙሮች ይዞ ወደ ረጅም ተራራ ሲወጣ በፊታቸው መልኩ ተለወጠ፣ ፊቱም እንደ ፀሐይ አበራ፣ ልብሱም እንደ በረዶ ነጭ ሆነ ይላል መጽሐፍ ቅዱስ። ስለዚህ አርአያ ሆኖ ሊያስተምረን ሰው የሆነውን ጌታችንን አብነት በማድረግ ነጭ ነጠላን ለብሰን ወደ ቤተ ክርስቲያን እንሄዳለን። ሁለተኛው ምክንያት ደግሞ መጽሐፍ ቅዱስ እንዲህ ይላል፣ አንድ እንኳ ሊቆጥራቸው የማይችል ከሕዝብና ከነገድ ከወገንም ከቋንቋም ሁሉ እጅግ ብዙ ሰዎች ነበሩ። ነጭ ልብስም ለብሰው የዘንባባንም ዝንጣፊዎች በእጆቻቸው ይዘው በዙፋኑና በበጉ ፊት ቆሙ ይላል። እኛም ቅዱሳንን አብነት በማድረግና ከበጉ ቀኝ ነጭ ለብሰን የመቆም ተስፋን በመያዝ ነጭ ነጠላን እንለብሳለን። ሶስተኛውን ምክንያት ስንመለከት መግደላዊት ማርያም ወደ ጌታ መቃብር በሄደች ጊዜ የጌታ ትንሣኤን የሚያበስሩ 2 ነጭ የለበሱ መላእክትን አግኝታ ነበር። ሁለቱ መላእክትም ነጭ ልብስ ለብሰው የኢየሱስ ሥጋ ተኝቶበት በነበረው አንዱ በራስጌ ሌላውን በግርጌ ተቀምጠው አይታለች። እኛም ቅዱሳን መላእክትን አብነት በማድረግ ነጭ ለብሰን የትንሣኤያችን ማዕከል በሆነች ቤተ ክርስቲያን እንሄዳለን። ሌላ ማወቅ ያለብን ነገር ለምን በትምህርተ መስቀል እንለብሳለን ከተባልን የክርስቶስን መከራ ለማሰብ ነጠላችንን ከግራ ወደ ቀኝ በትምህርተ መስቀል አምሳል አጣፍተን እንለብሳለን። በመስቀል ምልክት ነጠላችንን ስንለብስ ጌታችን በዕለተ ዓርብ የተቀበለውን መከራ ያስታውሰናል። ክርስትና በሰማያዊ ተስፋ የተሞላ ብርሃናማ ሕይወት ነውና ይህን ተስፋችንን በማሰብ ነጭ ነጠላ እንለብሳለን። ስለዚህ የምንለብሰው ነጠላ እንዲሁ በዘፈቀደ የሚለበስ አለመሆኑን በመገንዘብ ሥርዓቱን ልንተገብር ይገባል። የእግዚአብሔርን ቃል አክብረን አምላካችንን ቤተ ክርስቲያንንና ራሳችንን እናስከብር። ወስብሐት ለእግዚአብሔር።